እንደኔ ማን ነው ደስ ያለው ከሀቨርት ወደ ሜዳ በመመለሱ ምክንያት? ከሀቨርት እንግዲህ አንዳንዶቹ የአርሰናል ደጋፊዎች አይወዱትም፣ ሌዚ ነው፣ በቃ ጎል በፍጥነት ስኮር አያደርግም ብለው ይተቹታል። እንደውም ሜዳ ላይ ሁሉ ተቃውሞት ያውቃሉ የአርሰናል ደጋፊዎች፣ በክለቡ ቅርበት ላይ ያሉት ደጋፊዎች ማለት ነው። እንደኔ ደግሞ በርቀቱ ነው የሚደግፉ ክለቡን የሚደግፉ ደግሞ እንደዚሁ ብዙ ጊዜ ይተቹታል። እና እኔ ግን በጣም ነው የምወደው ካይ ሃቨርትን የምወድበት ዋና ምክንያት እንደ አጥቂ ብቻ ሳይሆን ይሄ እንደ ቲሙ ሲከላከል የሚከላከል ሲያጠቃ የሚያጠቃ እና ደግሞ ኳስ በትክክል አኪሬሲውን የጠበቀ ኳስ ፓስ ከተደረገለት ደግሞ ይጨርሳል። ጨራሽ ነው። ሌዚ ይመስላል እንቅስቃሴው፣ ግን በጣም ፈጣን ነው። በነገራችን ላይ በደንብ ካስተዋላችሁት እና እንግዲህ እንደሚታወቀው ከቼልሲ ለቆ አርሰናልን ከተቀላቀለ በኋላ በ2023 በፈረንጆች ዘመን አቆጣጠር በጣም ጥሩ የሆነና መጣ ሲባል ጉዳት ይፈታትነዋል ብዙ ጊዜ እና አሁን ባለፈው የውድድር ዓመት በጉዳት ብዙ ጊዜ ከተፈተነ በኋላ እንደገና በዚህኛው የውድድር ዓመት 2024 2025 ደግሞ ማለት በ2025 26 የውድድር ዓመት በቃ አርሰናልን በትክክል ሊያገለግል ነው በደንብ መጣ እየተባለ ያለ በጥሩ አቋሙ መጥቶ በቃ ጎል የሚያስቆጥርበት መንገድ የሚገርም ነበርና እንደገና ተጎዳና 4 ወራትን ነው በጉዳት ያሳለፈው። አስቡት እንግዲህ 4 ወራትን በጉዳት ማሳለፍ ማለት በጣም ከባድ ነው። እና ይሄ ልጅ እኔ አሁን ከማደንቅለት ነገሮች አንዱ የአእምሮ ጥንካሬውን ነው። ብዙ ተጫዋቾች ጉዳት ሲደጋገምባቸው ፐርፎርማንሳቸውን በዛው ይወርዳል። እንደገና ደግሞ ስትራግል አድርገው ወደ ነበሩበት ለመመለስ ጊዜ ይፈጅባቸዋል። አንዳንዶቹም በዛው ይጠፋሉ እውነት ለመናገር እና ካይ ሃቨርት ከአንዴም ሁለቴ እየተጎዳ ስትራግል እያደረገ በቃ በጣም ጠንክሮ ጂም በመስራት የሚሰጡትን በሕክምና ባለሙያዎች የሚሰጡትን የስፖርታዊ የስፖርት ሳይንስ እንትኖች ምክሮች ምን ማድረግ እንዳለበት በነገራችን ላይ ብዙ ነው። እንግዲህ ትሪትመንቱ መጀመሪያ እስካን ይደረጋል፣ የጉዳት መጠኑ ይታወቃል። ከዛ በኋላ ለዚህ ጉዳት ምን ያህል ጊዜ ነው ረፍት የሚያስፈልገው ይወሰናል። ያመጋገብ ዶክተሮች የመረጡለትን መንገድ ነው የሚከተል። እሱ የፈለገው መመገብ አይችልም። ኤክሰርሳይዝ ሲያደርግ ደግሞ ክብደቱ፣ መጠኑ ሁሉም ተለክቶ ነው ሳይንቲፊክ በሆነ ወይ ነው እነሱ የሚሄዱትና ያን ሁሉ አክብሮ በጣም ዲስፕሊንድ መሆን ፕሮፌሽናል መሆንን ይጠይቃል። ከከባድ ጉዳት ለመምጣት ትዕግስተኛ መሆን ይጠበቃል። ፕሮፌሽናል መሆን ይጠበቃል። ትዕዛዝ አክባሪ በቃ ማለት ሙያውን በትክክል ኢንተርናላይዝ ማድረግና መውደድን ይጠይቃል እና ትዕዛዝ ማክበርን ይጠይቃል። ዝም ብሎ አይደለም። እና በዚህ ምክንያት ነው የምወደው። እንግዲህ እንደውም በውድድር ዓመቱ በጣም ሃይሊ ፐርፎርም ማድረጉን ተከትሎ አዲሱን ፈራሚ ዮኬሬሽን በጣም ሊፈታተነው ይችላል። ምክንያቱም በየትኛውም ቲም ላይ ፉክክር ውድድር ያለ ነው እና በዚህ ፉክክርና ውድድር ውስጥ ክለቡ ወይም ደግሞ የክለቡ ማኔጀር የሚያስቀድመው ማሸነፍን ውጤትን ስለሆነ የተሻለውን ተጫዋች ነው ቋሚ ተሰላፊ የሚያደርገው። ሌላውን ቤንች ነው የሚያደርገው። እንደ አስፈላጊነቱ ኦቨር ቤንችም ሊሆን ይችላል። ስለዚህ ካይ ሃቨርት በጣም አሪፍ አጥቂ ሆኖ ከመጣ ዮኬሬሽን አለ ማንንም ማስቀመጥ ይችላል። ስለዚህ ለዮኬሬሽ በጣም አደገኛ ይሆናል ሲባል ተጎዳ። ግን ዮኬሬሽን ራሱ ተጎድቶ በቅርብ ነው የተመለሰው እና ካይ ሃቨርት ለማንኛውም ከ4 ወራት በጣም አስቸጋሪ የጉዳት ጊዜ በኋላ ለመጀመሪያ ጊዜ ምናልባትም ከሰዓታት በኋላ ለሚጀምረው የካራባኦ ካፕ የሩብ ፍጻሜ ጨዋታ ከክሪስታል ፓላስ ጋር ለሚያደርገው ወሳኝ ጨዋታ እንዳውም መረጃዎች የሚጠቁሙት በቋሚ አሰላለፍ ውስጥ ይገባል ነው። እንግዲህ በቋሚ አሰላለፍ ውስጥ እንኳን ባይገባ ዞሮ ዋናውን ቲም ተቀላቅሎ ለጨዋታ ዝግጁ መሆኑ ነው ትልቁ ዜና እሱ ነው። ከዛ ውጭ ግን ባለቀ ሰዓት ማን ይሰለፋል በቋሚነት ማን ተቀያሪ ይሆናል ማን ቤንች ይሆናል ኦቨር ቤንች ይሆናል የሚለውን አሰልጣኙ ነው የሚወስነው። እሱ የኛ ስራ አይደለም። ዞሮ ግን በአርሰናል ቡድን ውስጥ በዋናው ቡድን ስብስብ ውስጥ ለጨዋታ ዝግጁ ሆኖ የዛ ስብስብ አካል መሆኑን የሚገልጽ ዜና መስማት ግን እንደ ደጋፊም ፐርሰናሊ ተጫዋቹን እንደሚወድና እንደሚያደንቅም ሰው በጣም ነው
የሚያስደስተው እኔ ደስ ብሎኛል። ዌልካም ብለናል። ካይ ሃቨርት እንኳን ደህና መጣ። ይሄ ምርጥ የሆነ 26 ዓመት ገና ያንግ ነው። በነገራችን ላይ 26 ዓመቱ ነው ይሄ ጀርመናዊ አጥቂና ለአርሰናል ገና ብዙ ይሰራል ተብሎ የሚገመት ነው። በ2023 ነው እንደነገርኳችሁ ገና አርሰናል የተቀላቀለው። የኮንትራት ጊዜ አለው። እንግዲህ ጉዳት መደጋገሙንና ዋና አጥቂ የኮሬሽ መምጣቱን እንደገና ገብረ ኢየሱስ አለ፣ ሌሎችም የአጥቂ ባህሪ ያላቸው ተጫዋቾች አሉና ይሄ ስብስብ መስፋቱን ተከትሎ ክለቡንም ሊለቅ ይችላል የሚሉም ሟርቶች ነበሩ። ያው ዜናዎች ሟርቶች እና ያው ሩመር ነው ብዙ ጊዜ በነገራችን ላይ ዝውውር ላይ ይሄ ዜና ማለት ፋክትን መንገር ነው አይደለ? ግን ሩመር ይበዛዋል ብዙ ጊዜ የዝውውር ዜና እና አንዳንዴ ፋክት ወይም ዜና ልንላቸው በማንችልበት ደረጃ ብዙ ጊዜ ዜናዎች እንደዚህ ይወጣሉና ካይ ሃቨርት እውነት ለመናገር እንደ አንድ አርሰናል ደጋፊ አርሰናል ቤት የሆነ ታሪክ ከሚሰራ ስብስብ ውስጥ ባየው ደስ የሚለኝ አይነት ተጫዋች ነውና እንኳን ደህና ተመለስክ እንላለን። ዌልካም እንድ ድል አርሰናል። እንግዲህ ከሰዓታት በኋላ ይጀምራል የክሪስታል ፓላስ እና የአርሰናል የግማሽ የሩብ ፍጻሜ ጨዋታ ወይም ደግሞ ኳርተር ፋይናል የካራባኦ ካፕ ወሳኝ ፍልሚያ ከተወሰኑ ደቂቃዎች በኋላ ይጀምራል። ድል አርሰናላችን።